እስካሁን አልታሸገም እንዴ? ምንድነው? ዛሬ የምንሄድበት ቦታ እስከ ዛሬ ከሄድንበት እጅግ ይለያል ብለን እናስባለን። ሰው እንዴት እህቱን በዚህ ልክ ይወዳል? ደስተኛ ሆነሽ ነው ሩት። ትዳርሽ ይካስሽ፣ በኑሮሽ ይካስሽ እህቴ። ባህታ ማርያም ከፊት መርታ ከኋላ ተከትላ እቅፍ ደግፍ አድርጋ አስደስታ ታኑርሽ እህቴ። ዛሬ የምንሄድበት ቦታ እስከ ዛሬ ከሄድንበት እጅግ ይለያል ብለን እናስባለን። ማለት ሰው እንዴት እህቱን በዚህ ልክ ይወዳል? በጣም ነው የገረመኝ። ማርያምን ነው የላከችውን ቮይስ አይተሻል ማለት አላቅም። እግዚአብሔር ከፈቀደ እሷን ለማስደሰት እኛም ነገሮችን ጨራርሰናል። ምን ይመስላል የሚለውን ነገር ወደ እናንተ የምናደርስ ይሆናል። እህቷ ናትኝና ማርያምን ነው የምነግርሽ። ስለ እህቷ ሁኔታ እየነገረችኝ በእያንዳንዱ ቮይሶቿ ታለቅስ ነበረ። በእያንዳንዱ ሁኔታዋ ሲቃ የተናነቃት ነበር። ባሮክ 21 ሰርፕራይዝ ኢቨንት ብላ በፍጹም አናሳፍራት። እህቷን ለማስደሰት ሰርፕራይዝ እንድታደርጋት ወደኛ ደውላ ነበረ፣ የእመቤታችንን ስዕል አድኖ ለማዘዝ ማለት ነው። እኛም ደግሞ አቤት የለፋ ነው ልፋት። ማርያምን ነው የምነግራችሁ። በጣም ሌሊቱን ሙሉ ፈርጦቹን እያንዳንዱ ጥልፎቹን ተመልከቷቸው፣ እነዚህን ማለት ነውና እጅግ በጣም ለፍተናል። ደግሞ እሷ ምናልባት አታይንም፣ ደግሞ እኛ ታምነን ከልባችን ከነፍሳችን ከስራ ባልደረቦቻችን ጋር እየሰራ ነው ስራ ነው። ዛሬ ደግሞ የእህቷ ሰርግ ነው። የእህቷን ሰርግ እኛም ደመቅ ሸብረቅረቅ ብለን እንሄዳለን ማለት ነው። ፓኬጆች አሉን፣ አበባዎች፣ ኬኮች፣ የምትፈልጉትን ነገር ማዘዝ ትችላላችሁ። እናንተ የወደዳችሁትን ወዳጄ ነው፣ ጓደኛዬ ነው፣ እናቴ ናት፣ አባቴ ነው የምትሉትን ልታስደስቱት የምትፈልጉትን ሰው አስደስተን እናንተንም ለማስደሰት ዝግጁ ነን። ባሮክ 21 ሰርፕራይዝ ኢቨንቶች ነው። አሁን እንሄዳለን። ምን ይመስላል እስቲ? እህትየውስ ይሄንን የመሰለ ስጦታ ሲሰጣት ባሏስ ምን ይሆን? አብራችሁን ቆይ። አዎ ቺያን ያሳርጊያት። ኬኩም እታችን ያለው እንዴት አዳኔ በየቀኑ ማታ ማታ ሰጥሽል እንዴ? በነገራችን ላይ ሚስትየው በማን ነው ባልየው ሚስት ብቻ አይደለም ወደ ቤቱ የሚያስገባው እመቤታችንንም ነው ወደ ቤቱ የሚያስገባውና ይህንን የምትመለከቱ እናንተ ደግሞ ለወዳጃችሁ ብቻ አይደለም፣ ላደጋችሁበት ደብር፣ ላደጋችሁበት ሰንበት ትምህርት ቤት፣ ለገዳማትና ለአድባራት ስለታችሁ ለደረሰበት የልባችሁ መሻት ለተፈጸመበት ገዳምና ደብር እናደርሳለን። ይዘዙ። እስካሁን አልታሸገም እንዴ? ምንድን ነው? ስለዚህ እኛ መሀል እንግባ ማለት ነው። Thank
ምኒልክ ያልቦቦ በማየቃና ውሃወይ ሲሆን በማየቃና ሁሉም አዩ ሰሙ በማየቃና ቃናን ያደርጋት ታምሩ ቀዳሚ ስፍራ የድንግል ክብር ተገለጠ የምልጃ ስራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኒዓለም ታምር ሠራ በማየቃና መድኃኒዓለም ታምር ሠራ በማየቃና በዚህ ሰዓት አቃቂ የሚገኘው አጼ ትምህርት ቤት አዳራሽ ልንገባ የት አጼ ቴዎድሮስ ነው የሚባለው? እሺ ጸጉር ምናምን አላቸው እዛ ጋር አለ። አጼ ቴዎድሮስ ትምህርት ቤት ላይ ደርሰናል። አዳራሹ እንግዲህ የመንበረ ሕይወት ሰንበት ትምህርት ቤት ተማሪዎች እየዘመሩበት ይገኛሉ። ወደዛው ልንገባ ነው። እኛም አብራችሁን ከቆያችሁ በዚህ ቪዲዮ እጅግ በጣም ታተርፋላችሁ ብለን እናስባለን። አብራችሁን ቆዩ። በሰርጋችን ዕለት እንድትባርከን ጌታ ጠርቶናል በእምነት ሆነን ከእናት ጋራ ከእመቤታችን ከመላእክት ጋር በሰርጋችን ከመላእክቶች ጋር በሰርጋችን በገሊላ መንደር እንደተገኘን የተቀመጣችሁ ተነስታችሁ ውጭ ያላችሁ ደግሞ ወደዚህ አዳራሽ ገብታችሁ አንድ ሰርፕራይዝ ከእህቷ የተላከላት አለ። እሱን እንናገራለን። ነገር ግን እንዲደመጥላት የምትፈልገውን እንዲሰማላት የምትፈልገውን አንድ የሬዲዮ ፕሮግራም ላይ ምን ይላል? በጣም ለምትወዱት ሰው ፍቅራችሁን ሳትገልጹለት፣ በጣም መልካም ለሰራላችሁ ሰዎች ሳታመሰግኑት፣ እንዲሁም ለበደላችሁት ሰው ይቅርታ ሳትጠይቁት እቺ ቀን አትለፍ ይላልና እህታችንም ያደረገችው ይህ ነው። ምንድን ነው የሚለውን ነገር መልእክቷን እናስተላልፋለን። እኛ ደግሞ ባሮክ 21 ሰርፕራይዝ ኢቨንቶች ነን። አረ ለኛ ግዴ አንዴ ጸጥታ። የኔ ውድ እህት እንዴት ነሽ? ሰብልዬ እኮ እንኳን ለዚህ ክብር አበቃሽ። ስለ ሁሉም ነገር እግዚአብሔር ይመስገን። እማ አንቺን መግለጽ ከባድ ነው። ምን ብዬ እንደምጀምር ምን ብዬ ቃላት እንደማወጣ ለኔ በጣም ይከብደኛል። ሁሉ ነገር ነሽ ሰብልዬ፣ አንቺ ለኔ ክብሬ ነሽማ። አንቺ ለኔ ታናሽ እህት ያለሽ ታላቅ እህቴ ነሽ።
ሰብሊ የምከረ ነሽማ ተመልካቹ ነሽ የምወድ ታዛቢ ነሽ ሲያመኝ የሚያምር ስለ ሁሉም ነገር ውስጥ የምታውቂ አንቺን ምን ብሎ መግለጽ አንቺን በቃላት መግለጽ በጣም ከባድ ነው። ግን በቃ እኔ አቅም የለኝም። የኔ አቅም ይሄ ነው። አቅም አንድ ነው። እህቴ ወድሻለሁ። ኑሪልኝ የኔ ውድ እህት፣ በኑሮሽ በትዳርሽ በሁሉ ነገርሽ ደስተኛ ሆነሽ ኑሪ እህቴ። ለቤተሰብሽ የሆንሽው ነገር ሁሉ በትዳርሽ ይካስሽ፣ በኑሮሽ ይካስሽ እህቴ። ባህታ ማርያም ከፊት መርታ ከኋላ ተከትላ እቅፍ ደግፍ አድርጋ አስደስታ ታኑርሽ እህቴ። ስለ ሁሉም ነገር እግዚአብሔር ይመስገን። ከብዙ በጥቂቱ ሰምተዋለች ብዬ አስባለሁ። እኛም መልእክታችንን አድርሰናል። ሙሽሪትና ሙሽራው የሙሽራ ቤተሰቦች እንኳን ደስ አላችሁ። ይታያል አይደል? እሺ፣ አሁን ሁለት ሰዎች ጠጋ ታደርጉልኛላችሁ እዚህ መሀል ላይ ማለት ነው። እሱ በዛ በኩል ይሆናል፣ እሷ ደግሞ በዚህ በኩል ሆና ይገልጡታል ማለት ነው። ወደዚህ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ። ገና በማኅፀን በእናቴ የምጥ ቀን ደጋግሜ ሰማሁ ሲጠሩት ስምሽን። በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም 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 ብዬ ስምሽን ልጥራው አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ የክፉ ሰው በአማላጅነትሽ እናቴም ታመነች። በተወለድኩበት በመጀመሪያው ቀን ስምሽን እየሰማሁ ወጣሁ ከማኅፀን፣ ወጣሁ ከማኅፀን። ማርያም 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 ብዬ
አላሽልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ከቃል ኪዳን ስም ጋር አደኩ ምልጃሽ ሳይለየኝ አለው እስከ ዛሬ የሕይወቴን ፊደል ከአንቺ ጋር ፈጸምኩኝ ከአንቺ ጋር ቆጠርኩኝ በልጅሽ አምኜ ዳግም ተወለድኩኝ በልጅሽ አምኜ ዳግም ተወለድኩኝ ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላሽልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ የክፉ ቀን ስንቄ ያዘልኩሽ በልቤ የሕይወቴ ምግብ የእንጀራ መሶቤ እንደ ትናንትና ዛሬም ጠራሻለሁ የመስቀል ስር ክብሬን እንዴት ረሳለሁ የመስቀል ስር ክብሬን እንዴት ረሳለሁ ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን የኢዮብ ትዕግስት የኤልያስ ምና የሙሴ ደመና እንጸባጦፍ ዘሲና የተዋህዶ አለኝታ የዘካርያስ ደስታ የመነኮሳት ስንቃቸው የደካሞች ምርኩዛቸው የባህታውያን ተስፋቸው የራሳችን ዘውድ የፊታችን ነጸብራቅ የጉንጮቻችን በጎ መዓዛ የደረታችን ሀብል የጣታችን ቀለበት ወላዲተ አምላክ የተመሰገነች ይሁን። በደንብ አደርጋችሁ አምላክ ወላዲተ አምላክን አመስግኑልን። ኬኩን ከመቁረሳቸው በፊት ያው መልእክቱ እንዲደርሳት እሷም ደግሞ ለእህቷ መልእክት ታስተላልፍልናለች። ከዛ ባለም ደግሞ ሚስት ብቻ አይደለም ዛሬ ወደ ቤት ይዞ የሚገባው ማምላክንም ነው። አረ ለባለም ለሚስትም ሞቅ አድርጋችሁ አጨብጭቡልን። እግዚአብሔር ይስጥልን። ፍርዋ ቃል የለኝም። በቃ እወድሻለሁ። ኑሪልኝ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ኬኩን ይቆርሱልናል። ኬኩን ቁረሱልን።
አባታችን አላየሁትም። እኛም ደስ ብሎናል በቤተ ክርስቲያን ፍሳጎነ በእንተ ምራዌ ለምራዊሃ ዮም ፍሳጎነ በእንተ ምራዌ ለምራዊ ቆሟል መሰረቱ ፍሳ በእምነት ተደግፎ ፍሳጎነ ብርሃን ይታያል ፍሳ ቤታቸውን ሞልቶ ፍሳጎነ ዮም ፍሳጎነ በእንተ ምራዌ ለምራዊሃ ዮም ፍሳጎነ በእንተ ምራዌ ለምራዊ የወንጌልን አጥር ፍሳጎነ በዙሪያቸው ተክለው ፍሳጎነ ቅጥራቸው ተባርኳል ፍሳጎነ ጠላት እንዳይደፍረው ፍሳጎነ ዮም ፍሳጎነ በእንተ ምራዌ ለምራዊሃ ዮም ፍሳጎነ በእንተ ምራዌ ለምራዊ በሥጋ ወደሙ ተባርኳል ሥጋቸው ምለዋል በቃሉ ምንም ላይ ለያቸው ፍሳጎነ ዮም ፍሳጎነ ፍሳጎነ በእንተ ምራዌ ለምራዊ በእምነት ሰረገላ ፍሳጎነ ተሳፍሮ ደረሱ ፍሳጎነ በቅድስና ልብስ ተሹመው ሊነግሱ ፍሳጎነ ዮም ፍሳጎነ በእንተ ምራዌ ለምራዊሃ ዮም ፍሳጎነ በእንተ ምራዌ አዕይንትኪ ዘርግብ ሰሎሞን ይቤላ አዕይንትኪ ዘርግብ ሰሎሞን አዕይንትኪ ዘርግብ ሰሎሞን ይቤላ ሰሎሞን መልካም ሴት ለባሏ ሰሎሞን ዘውዴ ናት እያለ ሰሎሞን ሙሽራው ካምላኩ ሰሎሞን ዘውዴ ተቀበለ ሰሎሞን አዕይንትኪ ዘርግብ ሰሎሞን ይቤላ ሰሎሞን እጅግ ብሩክ ይሁን ሰሎሞን እግዚአብሔር ይባርክ ሰሎሞን የምትወዳት ሚስት ሰሎሞን እጅግ ደስ ይበል ሰሎሞን አዕይንትኪ ዘርግብ ሰሎሞን ይቤላ ሰሎሞን ቤት ባለ ጠግነት ሰሎሞን ይወረሳል ካባት ሰሎሞን ቤት ባለ ጠግነት ሰሎሞን ይወረሳል ካባት ሰሎሞን አስተዋይ ሚስት ግን ሰሎሞን ከእግዚአብሔር ዘንድ
ምን አግኝቷል ሰሎሞን አዕይንትኪ ዘርግብ ሰሎሞን ይቤላ ሰሎሞን ሰሎሞን እንግዲህ ሙሽራው ሰሎሞን ኩራ ደስ ይበል ሰሎሞን እንግዲህ ሙሽራው ሰሎሞን ኩራ ደስ ይበል ሰሎሞን ደግ ጨዋ መርጦ ሰሎሞን እግዚአብሔር አደለ ሰሎሞን አዕይንትኪ ዘርግብ ሰሎሞን ይቤላ እንመለሳለን ወደ መዝሙር። ቆሞስ አባ ክንፈ ሚካኤል ጸሎቷ ያደርጉልናል፣ ስዕሏ አድኗ ላይ ይባርኩልናል፣ ይቀድሱልናል ማለት ነው። ናብሎቶ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር የተአኮቴ ይሴባል ስሙ ለእግዚአብሔር አምላክነ ወትረ በኩሉ ጊዜ በኩሉ ሰዓት ሰላም ለኪ እንዘንሰግድ ለኪ ማርያም እምነን አስተበቅኋኪ ማረናዊ ተማጸናኪ ወንታናምኪ ያቂማወኪ ማኅበረኔዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወትትሐሰብ መንፈሴ በአምላኬ መድኃኔ እስመ ርኤ ማማን ላመቱ ነው መዘሳ ሰበጹን ኩሎ ትውልድ እስመ ገብርኤል ተላቢያታው ቅዱስ ስሙ ወሳሉኒ ለትውልደ ትውልድ ለለፈሩ ወገብራል ተጽኑ ላቡና ልቦሙ ነሰቶም ላያላን እምናበርቲሆሙ አእበዮሙ ለትሑታን አስከሙ በረከት ወለዋን ፈኖም ራቁኖ ተክሎ ተዘከረ ሳሎ ዘቤሎም ለአቡነ ለአብርሃም ወለዘሩ እስከ ለዓለም ለአብርሃም ለይስሐቅ ለአባ ሕርያቆስ የተለመነች እመቤታችን ተለመንልን። ጋብቻውን ይባርክልን። የነ ሳራን የነ ርብቃን የደጋጎቹ ጋብቻ የባረከ አምላክ ይባርክልን። እንግዲህ በእውነት ይህን የመሰለ እመቤታችን ድንግል ማርያም ስዕል ከዚሁ ከወንድሞቻችን ከእህቶቻችን የቀረበላቸው ለሙሽሮቹ ትልቅ ስጦታ ነው፣ ታላቅ ስጦታ ነው። ምስለ ፍቁር ወልዳ እመቤታችን ድንግል ማርያም አምላክን የወለደች የመድኃኔዓለም እናት ይህን የመሰለ እንቁ በእውነት የሚያስደስት እመቤታችን እንግዲህ ሙሽሮቻችን ሁለቱንም የተባረከ የተቀደሰ ዘር ትስጥልን። እግዚአብሔር ይባርክልን። የሚሳነው ነገር የለም። በእውነት እግዚአብሔር አሁንም ደብራችንን ዘማሮቻችንን እግዚአብሔር አምላክ እድሜ በጤና ይጠብቅልን። እንኳን አደረሳችሁ። በድጋሚ እንኳን ደስ ያላችሁ። ሰላም I
ጠብቆ ያልቆረጠ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል አበቃሳክሮ በየዝምቴ አባቴ ሆነ ሚካኤል አባቴ ይለይብኛ ሚካኤል ይለይብኛ በክንፉ ሸፍኖ በልጁ አሳድሮኛል ይለይብኛ ሚካኤል ይለይብኛ በልጁ አሳድሮኛል። ደስ ይበለን ጌታ ደስ ይበለን በረከቱ ለእኛ ስላከለ የፀሐይ እናቶች ማርያም እመቤቴ ደስ ይበለን እለምንሻለሁ እስከ ሞቴ የልቤ ማረፊያ ደስ ይበለን የዘላለም ቤቴ አንቺ ነሽ ተስፋዬ ደስ ይበለን እስከ መድኃኒቴ ደስ ይበለን ስላሴ ረካዬ አባዬ መጠጊያዬ አማኔ ረካዬ አባዬ መጠጊያዬ ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለእኛ ስላከለ የቅዱስ ዮሐንስ የአምላክ እናት ሆና ተሰጥታለች የሚመኩባት ለልጅና ቅንሴ ደስ ይበለን የምረካበት ወትሮ ማረፊያዬ ደስ ይበለን ማርያም አንቺ ነሽ ስላሴ ረካዬ አባዬ መጠጊያዬ ስላሴ ረካዬ አባዬ መጠጊያዬ አማኔ ረካዬ አባዬ መጠጊያዬ አማኔ ረካዬ አባዬ መጠጊያዬ ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለእኛ ስላከለ ጸአዳ እመቤቴ አሜን ማለት ሲና ደስ ይበለን የሕዝቅኤል ደጃፍ የሙሴ ደመና ደስ ይበለን የተዋበች እኮ የንጉሥ አዝመራ ለማንተንስ ፍሬ የመጣችን ስላሴ ረካዬ አባዬ መጠጊያዬ ስላሴ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት ልጆች ባከበረን በወደደን በእግዚአብሔር ፍጹም ሰላም በድጋሜ እንደምን እስከዚህ ሰዓት ቆያችሁ? አብራችሁን ስላላችሁ ከልብ እናመሰግናለን። ስለምትደግፉ ባሮክ 21ን ምርጫችሁ ስለምታደርጉ ከልብ እናመሰግናለን። የዛሬ ውሎን እንዴት አየሽው? በጣም አሪፍ ነበረ። ደስ ይላል። እግዚአብሔር ይመስገን። እነሱም በጣም ደስተኛ ነበሩ። በጣም ደስ ይላል ነበር። ስለዚህ ድጋሜ እንጋባና ስጦታ ድጋሜ እንዳይነት ስጦታ ልስጥሽ። እናመሰግናለን። አብራችሁን ስላላችሁ ከልብ 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 የከበረ ሰላምታችን ወደ እናንተ ይድረስልን። አብረናችሁ የነበር ነው እኔ ባሮክ 21 አብራችሁ ነበረ። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። ለወዳጃችሁ፣ ለእህት ለወንድሞቻችሁ፣ ለእናት ለአባታችሁ እንዲሁም ላደጋችሁበት ደብር እንዲሁም ደግሞ ስለታችሁ ለደረሰበት ሰንበት ትምህርት ቤትም እንዲሁም ጭምር ሁላችሁም ይሄንን የመሰለ ስዕል አድኖ የቅዱሳን ስዕል አድኖ ወደ እናንተ ማድረስ እንችላለን። ባሮክ 21 ሰርፕራይዝ ኢቨንቶች ነን። እናመሰግናለን።